በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የትላልቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله الرحمن الرحيم. علم بنو إسرائيل أن نبيهم موسى عليه السلام قد توفي. والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው የእስራኤል ልጆች ነቢያቸው ሙሳ አለይሂ ሰላም መሞታቸውን አወቁ። ሃሩን አለይሂ ሰላም ከሞቱ በኋላ ከሁለት ዓመት በኋላ ማለት ነው። የሙሳን አለይሂ ሰላም ቦታ የሚተካው ማን ነው? ሙሳ አለይሂ ሰላም አልኸድርን ለማግኘት ሲሄዱ አብሯቸው የሄደው ዩሻዕ የተባለው ወጣት እንደሚተካቸው ነግሯቸው ነበር። ጓደኛቸውና ባልደረባቸው የነበረው አላህ ስብሓነሁ ወተዓላ ከነቢያት አንዱ እንዲሆን ላከው። ዩሻዕ ኢብኑ ኑን በዐሰሁ አላሁ ወሳረ የሕኩሙ መን በኒ እስራኤል ፊ ዛሊከ ዘማን። ዩሻዕ ኢብኑ ኑን ይባላል። በኑ እስራኤሎችን መምራት ጀመሩ። ወደ ቤተል መቅዲስ ከማምራታቸው በፊት ከዚህ ቀደም ሙሳ አለይሂ ሰላም ያዘጋጁት ሰራዊት ማሰልጠንና ማዘጋጀት ጀመረ። 12 አለቃ አለው ሰራዊቱ። የሰራዊቱ ቁጥር ከ500,000 በላይ ሲሆን አንድም ሰው ከ20 ዓመት በታች አልነበረም። አንድም ከነሱ ከመጀመሪያዎቹ ካመጹትና ካፈገፈጉት ውስጥ የለም። ማለትም ወደ ቤተል መቅዲስ አንገባም ብለው ለነቢዩላህ ሙሳ አለይሂ ሰላም ሂድ አንተና ጌታ ተጋደሉ እኛ እዚህ ተቀማጮች ነን ያሉት ሰዎች እንዳለ ሙተው እነኚህ የአሁኖቹ የሰራዊቱ አባላት አዲስ ትውልድ ናቸው። ዕድሜያቸው 20ና ከዛ በላይ ከግማሽ ሚሊዮን በላይ። ما بقي من الكبار إلا 2 يوشع وكالب ابن يوفنى صهر موسى عليه السلام። ከተላላቆቹ ሰዎች ሁለት ብቻ ቀሩ። ዩሻዕና የሙሳ እህት ባል የሆነው ካሊብ ኢብኑ ዮፈና ናቸው። አሁን ነቢዩ ዩሻዕ ገዢ ሆኗል። የእስራኤል ልጆችን በመሰብሰብ ወደ ኢየሩሳሌም ወይም ቤተል መቅዲስ እንዲሄዱ አበረታታቸው። ተጥሎባቸው የነበረው የ40 ዓመት ቅጣት ተነስቷል። ከዚያም ትእዛዝ አስተላለፈ። ወደ ቤተል መቅዲስ እንሄዳለን አላቸው። በጂሃድም አደራ አላቸው። ነገር ግን 3 አይነት ሰዎችን እንዲቀላቀሉን አልፈልግም አለ። ማን ናቸው እነሱ አንቱ የአላህ ነቢይ አሉት። قال أولهم رجل ملك بضع امرأة ولم يبني بها. የመጀመሪያው ሰው ሚስት አግብቶ ነገር ግን ገና ያልተገናኛት አለ። ለምን? ምክንያቱም ልቡ ገና በአዱንያ ላይ እንደተንጠለጠለች ነው። ከኔ ጋር እንዲወጡ የምፈልጋቸው ሰዎች ቀልባቸው ከዱንያ ጋር ምንም ያልተሳሰረ ነው። ሁለተኛው ደግሞ ግድግዳውን ገንብቶ ጣሪያው የቀረ ቤት ባለቤቱ ከኔ ጋር እንዲወጣ አልፈልግም። ምክንያቱም ቀልቡ ከቤቱ ጋር እንደተንጠለጠለች ነው የሚቆየው። በጂሃድ ከኔ ጋር እንዲወጣ አልፈልግም። እሺ ሶስተኛውስ አሉ። ሶስተኛው ደግሞ ለመውለድ የተቃረቡ ከብቶች ያሉት ሰው ነው አለ። ይህም ሰው ከኔ ጋር እንዲወጣ አልፈልግም አለ። ከዚያም መገለጫዎቹ የሚመለከታቸው ሰዎች ከተሰበሰቡ ሰዎች መሃል አንድ በአንድ እያሉ ወጡ። ዩሻዕ አለይሂ ሰላም ዓላማው ከሱ ጋር ቀልባቸው ከዱንያ ጋር ምንም ያልተንጠለጠሉ ሰዎችን ነው ወደ ጂሃድ ይዞ መውጣት የፈለገው። አላሁ አክበር! ያንን ሰራዊት አስቡትማ። ሙሳና ሃሩን አለይሂም ሰላም ይህንን ሰራዊት ማየትን ተመኝተው ነበር። ነገር ግን አላህ አላለው። ጠንካራው ሰራዊት መንቀሳቀስ ጀመረ። 12ቱ አለቃዎች ይመራሉ። በእርግጥም ሁሉም ለውጊያ አልነበሩም የወጡት። የተወሰኑት በሺዎች የሚቆጠሩት የሰራዊቱ አባላት ተልእኮአቸው ምን ነበር? የጊዜው ጉልላት የገነቡበት ታቦት መጠበቅ ነበር። በዚህ ታቦት ውስጥ የዩሱፍ አለይሂ ሰላም ቅርሶች ከኦሪት የተወሰኑ፣ የሙሳ አለይሂ ሰላም በትርም ነበረበት ይባላል። የሙሳ አለይሂ ሰላም ቅርሶች፣ የሃሩን አለይሂ ሰላም ቅርሶች በታቦት ውስጥ ነበሩ። ከዚያም የሚሸፍነው በጣም ትልቅ ጉልላት ሰሩለት። ተሸክመውት ይጓዙ ነበር። እነኚህ ተልእኮ የተሰጣቸው በርካታ ሰዎች
ተሸክመውታል። كانوا إذا رأوا هذه القبة يتشجعون في المعارك فينتصرون ከዚህ ቀደም ባደረጓቸው ጦርነቶች ይህንን ጉልላት ይዘውት በመሄድና በሚዋጉበት ሰዓት ጉልላቱን ባዩ ቁጥር ይበረታቱ ነበር፣ ድልም ያደርጋሉ። ለዚህም ነው በየተሳተፉበት ጦርነት ይዘውት የሚሄዱት። ጦሩ መሃል ላይ ነው የሚያሰፍሩት። ሰራዊቱ ወደ ቤተል መቅዲስ አመራ። መጀመሪያ የተጓዙት ወደ ጆርዳን ወንዝ ነበር። ተሻግረውትም ወደ ቤተል መቅዲስ ደረሱ። ነገር ግን በታላቅ ግንብ ታጥራ አገኟት። በአንድ ግንብ ሳይሆን በብዙ ግንቦች ግንቡን የገነቡት ይህንን የቀጠሮ ቀን እየተጠባበቁ ነበር። በቤተል መቅዲስ ውስጥም አንድ ሳይሆን ብዙ ንጉሶች ነበሩ፣ ጨቋኝ ህዝቦችን የሚመሩ ኢየሩሳሌምን የተቆጣጠሩ ከሃዲያንና አጋሪያን ህዝቦች። ይህንን ሰራዊት አንድ ቀን ይመጣብናል ብለው በመፍራት ግንቦችን ገነቧቸው። ዩሻዕም ከካሌብና ከደጋግ አማኞች ጋር ተቀመጠ። እዚሁ እንደከበብናቸው እንቆያለን አሉ። ለብዙ ወራት ምንም ምግብ እንዳይገባላቸው ከነሱም ማንም ወደ ውጭ እንዳይወጣ በማድረግ ከውስጥ ያለውን ሰራዊቱን ለማጥፋት ፈለጉ። ከዚያም እንደተከበቡ 6 ወራቶች አለፉ። ከዚያም ቀስ በቀስ ግንቦቹ መፈራረስ ጀመሩ። ነገሩ ወደ ፍልሚያ እየገባ መጣ። በበኒ እስራኤል አማኞችና ኢየሩሳሌምን በተቆጣጠረው የካህዲያን ሰራዊት ጦርነቱ ተጀመረ። ፍልሚያው ተፋፋመ። ግንቦቹ መፈራረስ ጀመሩ። ከ6 ወራቶች በኋላ ግንቦቹ መፈራረስ ጀመሩ። ጦርነቱ በረታ፣ ውጥረቱም አየለ። የእምነት ሰዎችም እየሰፈሩ ተዋጉ። ዩሻዕ እየመራቸው ነበር። ጦርነቱም አየለ። ከሃዲያን ሊሸነፉ ጥቂት ቀራቸው። لكن للأسف كان الوقت في عصر يوم الجمعة ነገር ግን በሚያሳዝን መልኩ ወቅቱ የጁምዓ አመሻሽ ላይ ነበር። ፀሐይዋ ከጠለቀች የቅዳሜ ሌሊት መግባቱ። የቅዳሜ ሌሊት ደግሞ ለእስራኤል ልጆች መዋጋትም ሆነ መስራት አይፈቀድላቸውም ነበር። አላህ እርም አድርጎባቸው ነበር። የነበሩባቸው የመጨረሻ ሰዓታት ድልን የሚቀዳጁበት ነበር። ፀሐይዋም እየጠለቀች ነው። ምን ያድርጉ? ሁሉም ወደ ዩሻዕ እየተመለከቱ ነው። በዚህን ጊዜ ዩሻዕ ዓለይሂ ሰላም እጁን ከፍ አድርጎ ፀሐይ ሆይ አንቺ ታዘሻል፣ እኔም ታዘሻለሁ። አምላኬ ሆይ ይህችን ፀሐይ ያዘልን አለ። ፀሐይዋም በሰማይ መካከል ቆመች፣ አትጠልቅም። በቦታዋም ለ1 ሰዓት ቆየች። ለነቢዩ ዩሻዕ ዓለይሂ ሰላም እንጂ ፀሐይዋ ለማንም ቆማ አታውቅም። ምእመኖቹ በውጊያው በረቱ። የከሃዲያኑ ሰራዊት ተሸነፈ፣ መሸሽም ጀመረ። እነሆም የእስራኤል ልጆች በዩሻዕ መሪነት ለመጀመሪያ ጊዜ ወደ ኢየሩሳሌም ገቡ። አላህ ስብሓንሁ ወተዓላ ምን ይላል? ይህችንም ከተማ ግቡ፣ ከእርሷም በሻችሁት ስፍራ ሰፊን ምግብ ተመገቡ፣ በሩንም ያጎነበሳችሁ ሆናችሁ ግቡ። በከተማ ውስጥ ያለው ሁሉ ለእናንተ ሐላል ነው ተባሉ። ዩሻዕ ዓለይሂ ሰላም ለበኑ እስራኤል አሁን ኢየሩሳሌምን ልንገባ ነው፣ ሁሉም ነገር ሐላል ነው ለእናንተ። ነገር ግን አላህ ባዘዛችሁ መልኩ 2ቱን መስፈርቶች አሟልታችሁ መግባት ይኖርባችኋል። እነሱም በዚህኛው በር ልትገቡና ለአላህ ስብሓንሁ ወተዓላ ትሑቶች አጎንባሾችና ምህረቱን ጠያቂዎች ሆናችሁ ልትገቡ አላቸው። تظن بني إسرائيل فعلوا هذا؟ الصالحون فعلوا هذا. نعم የእስራኤል ልጆች ይህን የተባሉት ያደረጉት ይመስላችኋል? ጥቂት ደጋጎች ሲቀሩ እንዳለ አላደረጉትም። የተባሉትን ያላደረጉት አብዛኞቹ የእስራኤል ልጆች በዳዮች ሆኑ። ምን እንዳደረጉ ታውቃላችሁ? ለአላህ ስብሓንሁ ወተዓላ ትሑቶችና አጎንባሾች እንዲሁም ምህረቱን ጠያቂዎች ሆናችሁ ግቡ ቢባሉ ጀርባቸውን ሰጥተው ገቡ። ለምን እናጎነብሳለን? እኛ እኮ ነን ያሸነፍነው ማለታቸውን ለመግለጽ ጀርባቸውን ሰጥተው ገቡ። ትዕቢተኝነታቸውን ተመልከቱ። ከዚያም በሉ የተባሉትን ትተው ተገቢ ያልሆኑ ቃላቶችን በመጠቀም ማፌዝ ጀመሩ። አላህ ስብሓንሁ ወተዓላ ምን ይላል? እነዚያም የበደሉት ሰዎች ከዚያ ለነሱ ከተባሉት ሌላ ቃልን ለወጡ። በእነዚያም በበደሉት ላይ ያመፁ በመሆናቸው ምክንያት መቅሰፍትን አወረድንባቸው። በዚህም መቅሰፍት ምክንያት በ10 ሺዎች የሚቆጠሩ አለቁ።
ኢየሩሳሌምን እንደገቡ ነበር ይህ መቅሰፍት የወረደባቸው። ኢማንኞቹ ግን የተባሉትን በማድረጋቸው መቅሰፍቱ አልነካቸው። ዩሻዕን ተከትለው ወደ ኢየሩሳሌም ከገቡ በኋላ ብዙ ምርኮችን አገኙ። ከዚያም ለአላህ እንደ ቁርባን አቀረቡት። በዚያን ዘመን ለአላህ የሚቀርቡት ቁርባኖች አላህ እሳት ያወርድበትና ያቃጥሏል። ይህም የመቀበሉ ምልክት ነበር። እነኚህ ሰዎች ያቀረቧቸው ቁርባኖች እንዳለ እሳት ሲወርድባቸው፣ የተወሰኑት ግን እሳት አልነካቸውም። ሰአለ ዩሻዕ ብን ኑን ሊመን ሃዚህ። ከዚያም ነቢዩላህ ዩሻዕ እነኚህ የነማን ናቸው ብለው ጠየቁ። እንዲህ የሚባሉ ጎሳዎች አሉት። ከዚያም ወደ እነሱ ሄደና ከእናንተ ውስጥ ሌባ አለን ብሎ ጠየቃቸው። እረ በፍጹም የለም ማለት። ከዚያም እጃችሁን ዘርጉልኝ አላቸውና እያንዳንዱን እየጨበጠ 2 ሰዎች ጋር ሲደርስ የተጨባበጡ እጆች ተጣበቁ። ከዚያም ምን ፈጽማችሁ ነው አላቸው። እነሱም የበሬን ጭንቅላት የሚመስል በቅርጽ የተሰራ ራስ ወስደን ደብቀናል፣ በዛ ውስጥም ብዙ ወርቅ አለው አሉት። ከዛም አምጡትና ቀላቅሉት ከቁርባኖቹ ጋር ካላቸው በኋላ አምጥተው በመቀላቀላቸው እሳቱ ተቀጣጠለ። ይህም አላህ ስብሓንሁ ወተዓላ ቁርባናቸውን መቀበሉን የሚጠቁም ነበር። ነቢዩላህ ዩሻዕ ገዣቸው ሆኖ በኒ እስራኤሎች በኢየሩሳሌም ተደላደሉ። የኢማንና የተውሂድ ባልተቤቶች ነበሩ። እንዲያውም ግዛቱ በመስፋት ሻምን ጭምር ማስተዳደር ጀመረ። የግዛቶቹ ባለቤትነት በዚያ ዘመን ለበኑ እስራኤል ሆኖ ተረጋግተው መኖሩን ተያዙት። ነቢዩላህ ዩሻዕም ተውሂድን እያስፋፋ እነሱም ይታዘዙት ነበር። የአላህን ሸሪዓ በኦሪትም ወይም ተውራት መሰረት ያስተዳደራቸው ነበር። ከዚያም ቀኑ ደረሰና አላህ ስብሓንሁ ወተዓላ ሩሑ ወሰደው። ከዚያም የሙሳ ዓለይሂ ሰላም እህት ባል የሆነው ካሊብ ኢብኑ ዮፈና ተካው። ነቢይ ስለመሆኑና ለመሆኑ ግን አላህ ስብሓንሁ ወተዓላ ነው የሚያውቀው። እሱም የተወሰነ ጊዜ ካስተዳደራቸው በኋላ አጀሉ ደረሰና ሞተ። حتى جاء نبيهم من بني إسرائيل يحكمهم اسمه حزقيل። ከዚያም አላህ ስብሓንሁ ወተዓላ ከበኒ እስራኤል የሆነና ጠንካራ ሰው ሕዝቅኤል የሚባል ነቢይ ላከላቸው። በሰዓቱ በኒ እስራኤሎች በጣም ተስፋፍተው በየመንደሩ በ10 ሺዎች የሚቆጠሩ ነዋሪዎች ሆኑ። የሆነ ጊዜ አንዲት መንደር በወረርሽኝ ተጠቃችና የተወሰኑት ሰዎች ወደ ተራራ ሸሽተው ራሳቸውን አተረፉ። ከዚያ ከሆነ ጊዜ በኋላ ወረርሽኙ ካለቀ በኋላ ወደ መንደሯ ሲመለሱ አብዛኛው ሰው በወረርሽኙ አልቋል። ይህ ሁሉ እንግዲህ በነቢዩላህ ሕዝቅኤል ዘመን ነው። በሚቀጥለው ዓመት ወረርሽኝ እንደገና በተከሰተ ጊዜ አብዛኛው ሰው ሸሸ። በተራራው ላይ ለመጀመሪያ ጊዜ እንደተረፉ እኛም እስክንድን ድረስ እዚያው ሸሽተን እንቆያለን አሉ። ከዚያም በመሸሽ ላይ ሳሉና በአንድ ሸለቆ ሲደርሱ ሁሉን ቻይ የሆነው አምላክ ሁሉንም ያጠፋቸው ዘንድ የሞት መልአኩን አዘዘ። በአንድ ቅጽበት ሞቱ። فأمر الله عز وجل ملك الموت أن يهلكهم جميعا። ከዚያም ወረርሽኙ ካለቀ በኋላ በመንደሯ ከነበሩና በሕይወት ከተረፉት ሰዎች እነኛን የሸሹትን ሰዎች ፍለጋ ሲወጡ በሸለቆው ላይ ሁሉም ሞተው አገኟቸው። ከብዛታቸውም የተነሳ ሊቀብሯቸው እንኳን አልቻሉም። ከዚያ አውሬ እንዳይበላቸው በማለት ቢያንስ አጥር እንኳን እንስራላቸው ብለው ተነጋገሩና ሰሩ። ብዙ ዘመን ካለፈ በኋላ አንድ ጊዜ ሕዝቅኤል በዚያ ሸለቆ አለፈ። በአጥንት መሞላቱን ተመለከተ። ከዚያም አላህ ስብሓንሁ ወተዓላ እንዴት ያው እንደማደርጋቸው ላሳየህን ብሎ ለሕዝቅኤል ወሕይ አውርዶ ጠየቀው። አዎን ጌታዬ አለ። ከዚያም አላህ ስብሓንሁ ወተዓላ ጥራቸው ብሎ ወሕይ አወረደለት። ጌታዬ ሆይ ምን ብዬ ልጥራቸው ሲል አንቺ የበሰበስሽው አጥንት ሆይ ተሰብሰቢ ብለህ አለው። እንደተባለውም አደረገ። አንቺ የበሰበስሽው አጥንት ሆይ ተሰብሰቢ ሲል አጥንቶቹ ቦታቸውን ያዙ። ከዚያም እንዲህ በላለው፣ አንቺ አጥንት ሆይ ስጋና ደም ልበሺ። እንደተባለውም ካለ በኋላ አጥንቶቹ ስጋና ደም መልበስ ጀመሩ። ሰውነቶችም እንደገና ይሰበሰቡ ጀመር። የድሮ ልብሳቸው ሳይቀር እንደነበረው ተመለሰ። ነገር ግን የፈለገ ያህል ሰውነቶች ቢሟሉ እንደሞቱ ናቸው። ነቢዩላህ ሕዝቅኤልም እየተመለከተ ነው። ከዚያም አላህ ስብሓንሁ ወተዓላ እንዲነሱ ጥራቸው ብሎ ወሕይ አወረደለት። ከዚያም አላህ ስብሓንሁ ወተዓላ እነኛን ገላዎች እንዲነሱ አዘዛቸውና
በሺዎች የሚቆጠሩ ሰዎች ተነሱ፣ ከሞቱበት ተነሱ። ሲሸሹት የነበረውን ሞት እንዳገኛቸው አወቁ። ከዚያም ሕዝቅኤል ወደ መንደራችሁ ተመለሱ አላቸው። ከብዙ ጊዜ በኋላ ወደ መንደራቸው ተመለሱ። የሞት ገጽታ ኑሮአቸው ተመለሱ። አላህ ስብሓንሁ ወተዓላ ምን ይላል? ወደ እነዚያ እነርሱ ብዙ ሺህ ሆነው ሞትን ለመፍራት ከሀገሮቻቸው ወደ ወጡት ሰዎች ዕውቀትህ አልደረሰምን? አላህም ለእነርሱ ሙቱ አላቸው፣ ሞቱ። ከዚያም ሕያው አደረጋቸው። አላህም በሰዎች ላይ ባለ ችሮታ ነው፣ ግን አብዛኞቹ ሰዎች አያመሰግኑ። የእስራኤል ልጆች በሻም ምድር ተበታተኑ። ከዲንም ቀስ በቀስ ይርቁ ጀመር። ክህደትም እየተመለሰባቸው መጣ። በእስራኤል ልጆች መካከል ግፍ መስፋፋት ጀመረ፣ ሃይማኖትም ተዳከመ። ታዲያ በዚያን ጊዜ ምን ደረሰባቸው? በቀጣዩ የኢልያስ ኢልያስዕና ዙልኪፍል ታሪክ በምንዳስስበት የምናውቀው ይሆናል ኢንሻአላህ።